ሰላም ቤተሰብ እንዴት ናችሁ? እንኳን አደረሳችሁ። ለመላው የክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ። የአይብ አሰራር ላሳያችሁ ብዬ ነው። ይሄ አይብ ያው ስደት ላይ ስንኖር አብሶ እንደ ልባችን አናገኝም። ይሄን አይብ የሰራሁት በ350 ግራም እርጎ ነው እና በጣም ቆንጆ ነው የወጣው። በጣም አሪፍ ነው የሆነልኝ። እርጎውን እንዳመጣችሁት ድስት ላይ ተገለብጡትና ውሃ እየጨመራችሁ ታማስሉታላችሁ ቀጠን እስኪል ድረስ ማለት ነው። በደንብ ታማስሉት ታብላሉትና ከውሃው ጋር ቢያንስ ከ3 ብርጭቆ ያላነሰ ውሃ ጨምሩበት። ያብላላችሁት በደንብ ካማሰላችሁት በኋላ ቀጠን ሲል ትጥዱታላችሁ። እሳቱን በጣም ቅንስ አርጋችሁ ትጥዱትና እየተከታተላችሁ እንዳትከርኑት። ከምትከርኑት ከሆነ ቶሎ በሙቀት ይንተከተክና እንትን ይልባችኋል። እንደዚህ ድርቅ ያለና ያማረ አይብ አይሆንም። ቀስ ባለ ሰዓት ቀስ እያላችሁ እያያችሁ በጎን እሳት ባልደረሰበት ቦታ ዞር ዞር እያደረጋችሁ ድርቅ ያለ አይብና ቆንጆ አይብ ይወጣላችኋል። ቀለል ያለ ነው። በዓል ሲሆን አብሶ እንደዚህ ጾም ለረጅም ጊዜ 2 ወር ተጾሞ ምናምን ሲሆን ያው ጾሙን ውለን ስለሚል ቢኖራችሁ ጥሩ ነው። ተጠቀሙበት።